ሰይፉ በኢቢኤስ የለም ዛሬ ኃይሌ በኢቢኤስ ይመቸናል አይደል ሊመቸንማ ይገባል አንዳንዴም እኮ አስተውሉ እንጂ አንድ ጠጉር ላልጣለበት ሰው ይሄን ሀል ጭብጨባ ልክ አይደለም ለኔ አጨብጭቡ ይጨብጨብልን እናመሰግናለን ደሞ እኔም አኮራችሁ ነኝ ዛሬ ምርጥ የተባለ እንግዳ አንደኛ መነጋገሪያ የሆነ ለሁላችንም ሰይፉን ከዚህ በኋላ እንዳይደመጣብን የሚያስብል እንግዳ ነው ይዤላችሁ የመጣሁት ወንድማችን ታሪክ ወይንም ድሽታጊና እዚህ አለ ሰላም ነህ ሰላም ነው የነጌታ እንዴት ነህ ወንድማችን እግዚአብሔር ይመስገን እኔም ወንድም ነኝ አይደል አዎ ወንድሜ እኮ ነው ነገሩ ሰይፉም ወንድም ነው ወንድሜ ይሁን ለጊዜው ባስወጣው እንዴት ነው ዘፈን እቺ እንዴት ነው ያለፈው ጊዜ እኮ በጣም ትንሽ ተንጫጫ በቃ የሚገርም ዘፈን አይደለም ለነገሩ ለኔ ትልቅ መልእክት ያለው ኢትዮጵያን እንዲህ ወደዚህ ሰበሰበን እንዴት ነው እንደው ምን ምላሽ አገኘ እስቲ እንደው ንገረኝ ሰው ያው ሲጠብቀው የነበረ ነገር ይመስለኛል እኔ የሆነ ከኢትዮጵያ ሕዝብ ጋር ተነጋግሬ የሰራው ነገር ነው መሰለኝ ግን ብቻ ነው ፈጣሪ ጋር ነው ተነጋገርኩ እና ሙሉ ሰው ወዶታል እንዴት እንደሆነ እኔ በቃ ለኔ ማመን እስከሚያቅተኝ ነው እኔ አድኖ ስንት ጊዜ እንዳዳመጥኩት አላቅም ቁጥሩን አትጠይቀኝ ከገረመኝ ነገር ደግሞ ልንገርክ ምናልባት አንተ ትመልሳለህ እሺ የህንዱም የአፍሪካውም የምኑም ክሊፑን ያጋጩ እንዴ አንተ አውቀህ ነው እንደሰራው በተለይ ያንድ የህንዶች እንትን ላይ ፕላስ ደግሞ የአውስትራሊያ ኤርላይንስ እንትኖች ሁሉ አስገብተውት በዩቲዩብ ላይ የተለቀቀው አይተዋል ግን ያየው ነው ይሄ በጣም ዩኒክ አልሆነብህም ንገርም ነው እኔ እንግዲህ አዳምና ሔዋን የራሳቸው ስለሆነ ነው በቃ እየጨፈሩበት አለ እሷ ልክ ነህ እሷ ነች ዋናዋ ፓርት መቼስ ለኢትዮጵያ አንተም ትጋራኛለህ ከግብርናና ከዘፈን ብልክ የቱን ተሰጥ መጀመሪያ መስጠት ያው ግብርና ነው ግብርና ነው ግብይላት እንዴት ነው ግን ከተማ ዞር እያልክ ነው አይደል የአዲስ አበባ ኋላ እንዳታስቀርክ አታስቀረኝ አላማ አለኛ ምንድነው የምታበቅለው እርሻ እዛ ሀገር ቤት በቆሎ በብዛት ያው በቆሎ ነው ታዲያውን በዛ ያሰይፉ እኮ ባለፈው እዚህ ከመምጣቱ በፊት በቆሎ ዘው ይመጣል ብሎኝ ነበር አመጣለት ነበር አለቃሉኛ አዲስ አበባች ለኔ አንተ አሁን ለምሳይፉ አይኖር አመጥልያለሁ ከዚህ በኋላ ከለኔ ነው አዳራ ለሱም ላንተም አመጣለ ካከፋፈልኩ ችግር መቼስ ድሮ ብዙ አስተዋጽኦ አድርጎልናል ይምጣለት እኔ የምልህ ግን እንዴት ነው ይሄንን ከምንድን ነው እኔ አሁን ማወቅ የምፈልገው ነገር አሁን ሪሊ አሁን ያን ዘፈንኛ ስንሰማ ኬታ አገኘው ኬታ መጣው አንደኛ ቢቱ የዜማው እንትን ባይ ዘ ወይ ዘፈንክ ለኢትዮጵያ ብቻ ለምትዘፈነው ለዓለም ነው ምኑ መሰለህ ዓለም በሙሉ ይደንስበታል እኔ የሚመስል አይደል ዓለም በሙሉ አሁን በአጋጣሚ እኔ መኪና ውስጥና ለአንዱ ጠቃ አደረኩለት አንድ የሆነ ጓደኛዬ ፈረንጅ መጥቶ ምን በነገር ፈረንጁ ከዛ ደግሞ ፖልተርጋት አይመጣ መሰለህ ፖልተርጋትን መንገድ ላስመርቀው ሄድኩና ልክ አንተን ስከፍትለት እንዲህ አብሮ እንዲህ ናጣው ሰማይን ነው ሩጫ ብቻ እንዳንመስልክ እዚህ በዚህም እንራታቸዋለን እና በጣም አሪፍ ነው ግን እኔ የምልከው ገበሬ ነኝ ታውቃለህ ቡና የኢኮኖሚ ዋልታ አንተ ደግሞ በቆሎ ስንት ነው 80-70% ኢትዮጵያዊ የሚፈልገው ነው እኔ አድማጮች ገበሬዎች እያረሳችሁ ያላችሁ ባይዘው ሁላችንም ገበሬዎች ነን ፕሊዝ አንቀልድ በግብርና አንቀልድ እርሻው መጥቶኛን ሳርሰን እኛ መሬቱን አርሰን እንለውጠውና አደራ ምንለው እንግዲህ እኔ ብዙ ጠይቀህ ነበር እኔ የምለው ግን ባለፈው ጊዜ እዚህ ጋር የተቀመጠው ያመላጠው ቺኑ ለብሰህ ነበር መተክ ያየሁት አሁን እኮ እኔም እዚህ ጋር ተቀመጥ እየፈራሁ እንደዚህ ከያልኩ ነው